በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ ኦርቶዶክሳውያን ኢትዮጵያውያን እንዲሁም ኤርትራውያን ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ለዘንድሮ ለ2018 የኢትዮጵያ ዓመት የፋሲካ የትንሣኤ በዓል በሰላም በጤና አደረሰን አደረሳችሁ። በሕመም ያላችሁ፣ በጭንቀት ያላችሁ፣ በችግር ያላችሁ፣ በተለያየ ጉዳዮች ያላችሁ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። በቤታችሁ በረከት፣ በቤታችሁ ጸጋ፣ በቤታችሁ ሰላም ይባላችሁ። ሀገራችሁ ኢትዮጵያ በጽኑ ሰላም ይጠብቅልን። ዛሬ ለትንሣኤ በዓል አንድ አዲስ ነገር ይዘን መጥተናል። እሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ በዓል እንዴት ይከበራል? ለስንት ቀናት ይከበራል? እነዚህ ጥያቄዎች ይዘን መጥተናል። እስከ መርሐ ግብራችን ፍጻሜ ድረስ አብራችሁን ሆኑ። አውደ ወርና ሚዲያችን ነው። የትንሣኤውን በዓል ኢትዮጵያ ያለውን የትንሣኤን የበዓል አከባበር እንመለከታለን። ከብዙ የዓለማችን ሀገሮች ስንመለከት የኢትዮጵያ ለየት ባለ በአለባበስም በአመጋገብም እንዲሁም ወንጌል መስማት የአምልኮት መፈጸም ታላቅ የሚከበር ነው ያለው። መቼ ነው የሚከበረው የሚለውን እንግዲህ ከእሁድ ዕለት ጀምሮ ይከበራል። እሱም ትንሣኤ ይባላል። እሁድ ዕለት ወይም ፋሲካ ፓሳ ተብሎ የሚታወቀው የፋሲካ በዓል ነው የሚከበረው። መብላት፣ መጠጣት፣ ማመስገን፣ ቤተሰብ ጥየቃ ነው። ይሄ የፋሲካ በዓል በአንድ ቀን የሚቀር አለ። ለአንድ ሳምንት ሁሉ እንደ አንድ ቀን የሚከበረው እንደ አንድ ሰንበት እንደ እሁድ ቀን ነው። ከእሁድ ጀምሮ እስከ እሁድ ድረስ ያለው ቤተክርስቲያናችን ይህንን ሳምንት የራሱ የሆነ ቀን ሰጥተዋለች። የመጀመሪያው እሁድ ትንሣኤ ወይም ፋሲካ ተብላ የሚታወቀው ነው። በሁለተኛው ቀን ደግሞ ያለው ሰኞ ማለት ነው። እርሱ ደግሞ ማዕዶት ይባላል። ማዕዶት ማለት መሸጋገሪያ ነው። የአዳም ወደ ገነት መሻገር፣ የሰው ልጆች ከጥፋት ወደ ሕይወት መሻገር፣ ከሞት ወደ ሕይወት፣ ከመርገም ወደ በረከት፣ ከባርነት ወደ ልጅነት የተሻገሩበት ድልድይ እሱ ማዕዶት ይባላል። አዳም ዞሯል። እንዲሁም ብዙ የክርስቲያን አባቶች ይችለት የሔዋን ዕለት ነው የሚሏት። የመጀመሪያው ሔዋን ድንግል ማርያምን ተፈሲ ማርያም ለአዳም ፋሲካ ወማዕዶታ ለሔዋን። እመቤታችን ድንግል ማርያም የአዳም ፋሲካ ነች፣ የሔዋን ደግሞ መሻገሪያ ነች እና በዚህ ቀን የድንግል ማርያምን የሔዋን መሻገርና የአዳምን ነፃ መውጣት የሚነገርበት ቀን ነው። ሰኞ በዚህ ቀን ይታሰባል። ሁለተኛው ማክሰኞ ነው። እንግዲህ እሑድን ካከበርን ሰኞን ካከበርን በኋላ በሁለተኛው ቀን የምናከብረው በዓል የማክሰኞ ነው። እሱ ቶማስ ተብሎ ይታወቃል። ሐዋርያው ቶማስ በዚህ ቀን ይታሰባል። በየዓመቱ የትንሣኤን በዓል ባከበር በማሁዙ ያለው ቶማስ ነው። እሱም የጌታን ትንሣኤን ባለማወቁ ባለማመኑ የእጁን መቃጠልና የተነገረለት ዋና ዋና ነገሮችን በሐዋርያው ቶማስ ጉዳይ የተነሱ ነገሮች ሲነበቡ ይቆያሉ። ቀኑንም ሰሉስ ወይም የቶማስ ዕለት ይባላል። በአራተኛው ወይም ረቡዕ ተብሎ የሚታወቀው በአራተኛው ቀን ረቡዕ አልዓዛር ይባላል። አልዓዛር ከሙታን መነሳቱን የሚተረክበት ቀን ነው። የአልዓዛር ትንሣኤና የክርስቶስ ትንሣኤ በዚህ ቀን ይዋደራሉ። ምክንያቱም የአልዓዛር ትንሣኤ ብዙ ችግር አለበት፣ የክርስቶስ ትንሣኤ ፍጹም ነው። ለምሳሌ አልዓዛር የተነሳው በአራተኛው ቀን፣ ክርስቶስ የተነሳው ሶስተኛው ቀን ነው። አልዓዛር አስነሺ ፈልጓል፣ ክርስቶስ ተነስ ሲለው ነው የተነሳው። ክርስቶስ ደግሞ አስነሺ አልፈልግም፣ በትንሣኤሁ በስልጣነ ባሕቴ እንዲል ብቻውን በራሱ ኃይል ስልጣን የተነሳው። ሌላው አልዓዛር መግነዙን ፍቱለት ተብሏል ሲነሳ፣ ክርስቶስ ደግሞ መግነዝን ፍቱልኝ አላለ። ሌላው አልዓዛር መቃብሩን አንሱለት ተብሏል። ክርስቶስ ድንጋዩ ሳይንከባለል በሕቱም መቃብር ነው የተነሳው። ሌላው አልዓዛር በኋላ ሞቷል። ክርስቶስ ግን ከዚህ በኋላ ከትንሣኤ በኋላ ሞት የለበትም እና ከአልዓዛር ሞት ከሌሎችም ሰዎች ሞት የሚሻል ስለሆነ የክርስቶስ ትንሣኤ እሱን ለማወዳደር የአልዓዛር ትንሣኤ ከክርስቶስ ትንሣኤ ጋር ይታሰባል። ቀጥሎ ያለው ሐሙስ ነው። እቺ ቀን ደግሞ አዳም ሐሙስ ትባለች። የአዳም ሐሙስ ምን ማለት ነው?
በሐሙስ ዕለት ወመንፈቃ ሌሊት ከ5 ቀን ተኩል አድንሃለሁ የተባለበት ቀጠሮ አለች። ያቺም የትንሣኤው ሐሙስ ደግሞ አዳም ነፃ ያወጣባት የአዳም ነፃነት የቀጠሮዋ ቀን ነችና እርሷን ለማሰብ በብዙ መናን ዘንድ ይችላል አዳም ሐሙስ የአዳም የተሰጠው የቃል ኪዳን ሐሙስ ተብሎ የአዳም የመጀመሪያው ትንሣኤ ተቋዳሽ ሆኖ የሚነሳበት የሚታወስበት ዕለት ነው። ቀጥሎ ያለው ዓርብ ዕለት ነው። ዓርብ ቅድስት ቤተክርስቲያን ትባላለች። ዓርብ ቀን የትንሣኤ ሰሞን ባለችው ከእሑድ ትንሣኤ ጀምሮ ያለው ዓርብ ቤተክርስቲያን ትባላለች። ምን ማለት ነው? ክርስቶስ ከሙታን ተለይቶ ከመነሳቱ አስቀድሞ በመስቀል ላይ ጎኑ ሲወጋ ከጎኑ ውሃ ፈሷል። ያቺ ማይገቡ ከጎኑ የፈሰችዋ ቤተክርስቲያን አጥቧታል። ቤተክርስቲያን ተቀድሳለች። ያቺ ቀዳማዊት ሔዋን በክርስቶስ ደም እንደነጻች፣ ይቺ ዳግሚት ሔዋን ቤተክርስቲያን ደግሞ በክርስቶስ ደም ነጻ ወጣለች። አሁን ለሁላችንም የነፍሰ ክርስቲያን የሁላችን ነፍስ ክርስቲያን ትባለው። ያን ክርስቲያንነት ደግሞ ነፍስ ደግሞ ክርስቶስ ከሙታን ተለይቶ ተነስቶ አጥቦናልና በደሙ አጥቦናል። ሁላችን እንደ የራሳችን በዓል የምናከብረውን ዕለት ነው። በመጨረሻም ቅዳሜ ነው። ቅዳሜ ቤተክርስቲያን ነው ቅዱሳት አንስት ይባላሉ። የትንሣኤውን ምስክሮች ትንሣኤውን የመሰከሩ ከሁሉ በላይ በቅድሚያ ማርያም መግደላዊት ጀምሮ ሴቶች ናቸው። የክርስቶስን ትንሣኤ ለዓለም ያወጁት እነዚህ ሰዎች ቤተክርስቲያን ክብር ይገባቸዋል። በዚህ ቀን ትልቅ ክብር አላቸው። የቅዳም የትንሣኤው ቅዳሜ ባሉት ቀናት የሰሩት ስራ ያደረጉት አለመፍራታቸው፣ ድፍረታቸው፣ እውቀታቸው ይሄ ሁሉ ተነስቶ የሚሰበክበት ዕለት ነው። በኋላ ደግሞ እሁድ ሲመጣ እሱ እሁድ ዳግም ትንሣኤ ይባላል። ዳግም ትንሣኤ ይባላል። እሱም ደግሞ ክርስቶስ መነሳቱ አንድ ሳምንት ሙሉ ስላከበርም በዚህ መልኩ የሚታሰብበት ዕለት ነው። መልካም የትንሣኤ በዓል ይሆንላችሁ። ይህ አውደ ኦርና ሚዲያ ነው። አውደ ኦርና ትምህርታዊ ዝግጅቶችን፣ ጥበባዊ መርሃግብሮችን፣ ዝማሬዎችን፣ ልዩ ልዩ መርሃግብሮችን ወደ እናንተ የሚያቀርብ ነው። ሁላችሁም እስቲ አሁን አውደ ኦርና ሰብስክራይብ አድርጉ፣ ሼር አድርጉ። ኮሜንት ካላችሁ፣ ጥያቄ ካላችሁ አስተያየታችሁን ሁሉ በአስተያየት መስጫ ላይ ጻፉልን። አውደ ኦርና ሚዲያ